ዛሬ ደግሞ ስለ ወቅታዊ ጉንፋንና ጉንፋን መሰል የመተንፈሻ አካላት ህመም መንስኤና ምልክቶችን ይዤላችሁ ቀርብ ያለው ከቴክታ መካከለኛ ክሊኒክ አብራችሁን ቆዩ። የጉንፋን ህመም በተፈጥሮ የላይኛው የመተንፈሻ የሰውነት ክፍል ማለትም አፍንጫ፣ ጉሮሮና የአየር መተላለፊያ ቧንቧን የሚያጠቃ ተላላፊ ህመም ነው። ሪኖ ቫይረስ ለጉንፋን መከሰት ዋና ምክንያት ሲሆን ኮሮና፣ ኢንፍሉዌንዛ፣ ፓራ ኢንፍሉዌንዛ፣ አርኤስቪ ቫይረሶች ደግሞ ለጉንፋንና መሰል ህመሞች መከሰት ዋና ምክንያቶች ናቸው። ከተጠቀሱት ቫይረሶችም ለጉንፋንም ህመም መከሰት 50 በመቶ ድርሻውን የሚይዘው ሪኖ ቫይረስ መሆኑ ይነገራል። በደረቅ እና ነፋሻማ ወቅት የአፍንጫ ውስጠኛውን ስስ ሽፋንን ሙከስ መምብሬን ስለሚደርቅ የጉንፋን ህመም እና ተላላፊነቱ እንደሚጨምሩ በዘርፉ የተሰሩ ጥናቶች ያስረዳሉ። የክረምት ወራት ወይም የዝናብ ወቅት ማብቃቱን ተከትሎ መስከረምን ጨምሮ በጥቅምት እና ህዳር ወራት እንደዚህ አይነት ጉንፋን መሰል ህመም የሚጠበቅ መሆኑ ይነገራል። ህመሙ ከሰው ወደ ሰው የሚተላለፈው በቫይረስ የተጠቃ ሰው በሚያስልበት ወይም በሚያስነጥስበት ጊዜ እንደሆነና በተጨማሪም ሰዎች ቫይረሱ ያረፈበትን የበር እጀታ፣ ጠረጴዛ ወይም በህመምተኛው የተነካካን ሰው እጅ ከነኩ በኋላ አፋቸውና አፍንጫቸውን ሲነካኩ ቫይረሱ ለመተላለፍ በሚፈጠርለት ምቹ ሁኔታ እንግዲህ የጉንፋን ህመም እንግዲህ አሁን በተለያዩ አካባቢዎች ጋር የታየ ነው። ምልክቶችም የአፍንጫ መዘጋት፣ የተለያዩ ህመሞች፣ በቫይረስ የሚተላለፉ በሽታዎችን በአሁን ሰዓት በብዙ መረጃ አውታሮች እየሰማን እንገኛለን። እንግዲህ አስፈላጊ ጥንቃቄ መደረግ አለበትና እነዚህን ህመሞች፣ ተላላፊ በሽታዎችን ራስን በመጠበቅ ጤንነታችሁን እንጠብቁ ስንል መረጃ እናስተላልፍላችኋለን። የጉንፋን ህመም አብዛኛውን ጊዜ እስከ 2 ሳምንት ሊቆይ እንደሚችል የተገለጸ ሲሆን ከምልክቶቹ መካከል የአፍንጫ ፈሳሽ መብዛት፣ ሳል፣ ትኩሳት፣ ራስ ምታትና ጉሮሮን መከርከር፣ ማስነጠስ፣ አይን ማሳከክና መቅላት፣ ማስታወክ፣ ከፍ ሲልም የትንፋሽ ማጠር፣ ከፍተኛ ድካምና የምግብ ፍላጎት መቀነስ ይጠቀሳሉ። አስፈላጊ ጥንቃቄ ካልተደረገ በሽታ የመዛመት እድሉ ከፍ ሊል እንደሚችል በተለይ ቀዳሚ ተጎጂ የሚሆኑት ህጻናት፣ አረጋውያን መሆናቸው መረጃ ይጠቁማሉ። እንደ አስም፣ የስኳር በሽታ፣ ካንሰርና ሌሎችም ስር የሰደዱ ተጓዳኝ የጤና ችግር ያሉባቸው ህሙማን ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ወደ ጤና ተቋም በመሄድ አስፈላጊው ምርመራና ህክምና ሊያደርጉ እንደሚገባ ይመከራል። በተጨማሪም የጉንፋን ህመም የጆሮ ኢንፌክሽን፣ የሳምባ ምች ህመምን ጨምሮ ለተለያዩ ህመሞች ተጋላጭ ሊያደርግ እንደሚችል ይታመናል። የእጅ ንጽህናን መጠበቅ፣ ሰዎች በተሰበሰቡበት ቦታ የአፍና አፍንጫ ጭንብልን ማድረግ፣ የምንጠቀምባቸውን በአካባቢያችን የሚገኙ ቁሳቁስ ማጽዳትና የብዙሃንን ማጓጓዣ ትራንስፖርት ላይ መስኮቶችን በመክፈት በቂ አየር ዝውውር እንዲኖር በማድረግ በሽታውን መከላከልና የመተላለፍ እድልን መቀነስ እንደሚቻል ተጠቁመዋል። ስለዚህ የበሽታው ምልክት የሚታይባቸው ሰዎች በፍጥነት በአቅራቢያቸው ወደሚገኝ የጤና ተቋም በመሄድ አስፈላጊውን የህክምና ምክርና እርዳታ ማግኘት እንዳለባቸው ለመጠቆም እንወዳለን ማለት ነው። ዛሬ እንግዲህ ስለ ሪኖ ቫይረስ ወይም የጉንፋንና ሳል በሽታ አምጪ ስለሆነው ቫይረስ አንዳንድ ሀሳቦችን ይዘንላችሁ ቀርበናል። ሀሳባችንን ከወደዱትና ከተመቻችሁ ፎሎ፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ኮሜንት፣ ሪፖስትም አድርጉልን። ቴክታ መካከለኛ ክሊኒክ ሁሌም የጤናው አጋር ነው። ቴክታ መካከለኛ ክሊኒክ እንግዲህ ቱሉ ዲምቱ ነው የምንገኘው። መጥተው ማንኛውንም አገልግሎት በመካከለኛ ክሊኒክ ደረጃ ሊሰጡ የሚችሉት የትኞቹንም አገልግሎቶች ማግኘት ትችላላችሁ። ይምጡ፣ ይጎብኙን። እንደምትወዱን ተስፋ እናደርጋለን። መልካም